ዋላችሁ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ቀኔንና እድሜን ሰጥቶን በፊቱ እንድንሆን ከእግዚአብሔር ቃል አብረን እንድንካፈል እድል ስላገኘን እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ አብረን የምናየው ከእግዚአብሔር ቃል እንደሚያስተምረን የመልእክት ርዕስ እንዳትጠፋ ወደ ተራራ ሸሽቴ አምልጥ ይላል። እንዳትጠፋ ወደ ተራራ ሸሽቴ አምልጥ በሚል ቃል ላይ አብረን እንካፈላለን። እግዚአብሔር ይመስገን። እግዚአብሔር ቃል አለው። ተራራ ብለን ስንናገር የማምለጫ ስፍራ ነው፣ ከፍታ ቦታ ነው። ተራራ መዳኛ ነው ወይም መሸሸጊያ ነው፣ ማምለጫ እና እግዚአብሔር የጸና ግንብ ነው። ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል ብሎ ይናገራል። የጸና እግዚአብሔር ተራራ ነው፣ ከፍታችን ነው እና መነሳታችን ነው። ወደ ተራራ ስንሮጥ ከዝቅታ ቦታ ወደ ከፍታ መውጣታችን፣ ወደሱ ወደ ማምለጫ ከጥፋት ከቁጣ የምንድንበት የማምለጫ ስፍራ ነው። ተራራ ወይም መዳኛችን መሸሸጊያችን እግዚአብሔር ነው። እግዚአብሔር አምላክ የተመሰገነ ይሁን። መውጣት ነው ከዝቅታ ወደ ከፍታ ቦታ መውጣት ነው። ራስ ወደ መሆን ከፍ ማለት ነው። ወደ ተራራ ወደ እግዚአብሔር መሸሽ ነው። እግዚአብሔር ቃል እንደሚያስተምረን ወደ ዘመዶቻችሁ ሽሹና ከጥፋት አምልጡ አይልም። ወደሚያድናቸው ብርቱ ወደ ሆነ ሰው ሸሽታችሁ አምልጡ አይልም እግዚአብሔር ቃል። ወደ እግዚአብሔር የሚሮጡ ወደ ከፍታው ተራራ እግዚአብሔር ከፍ ያለው ማምለጫችን የሆነው ወደ እግዚአብሔር የሚሸሹ ወደ እግዚአብሔር የሚሮጡ ይድናሉ፣ ያመልጣሉ ከጥፋት። እግዚአብሔር አምላክ የተመሰገነ ይሁን። ለዚህም ነው ወደ ተራራ እንዳትጠፋ ወደ ተራራ ሸሽቴ አምልጥ ይላል። ይህንን ቃል የተናገረው መልአክ ነው። ለሎጥ የተናገረው ሎጥ የማይገባው ስፍራ ተቀምጦ በሶዶም ውስጥ ጻድቁ ሎጥ ሕይወቱን እያስጨነቀ በሶዶም በሚኖርበት ጊዜ እግዚአብሔር ሎጥን ለማዳን መላእክቱን ልኮ መላእክቱ ለሎጥ የሰጠው ቃል ነው። እንዳትጠፋ፣ በኃጢአት እንዳትጠፋ ወደ ተራራ ውጣ፣ ከዚህ ውስጥ ወደ ተራራ ወደ እግዚአብሔር ሸሽቴ አምልጥ ነው ምለው። እግዚአብሔር አምላክ የተመሰገነ ይሁን። በዘፍጥረት ምዕራፍ 19 ቁጥር 1 ላይ ሁለት መልአክ በመሻ ጊዜ ወደ ሶዶም ገባ ይላል። በምሽት ላይ ሁለት መላእክቶች ከእግዚአብሔር ዘንድ ተልኮ በመሸ ጊዜ ወደ ሶዶም ገባ ብሎ ይናገራል። ሎጥም በሶዶም በር ተቀምጦ ነበረ። መላእክቱ ወደ ሶዶም በሚገቡበት ጊዜ ሎጥ የተቀመጠው በሶዶም በር ተቀምጦ ነበረ። የማይገባውም ስፍራ ተቀምጦ ነበረ። እግዚአብሔር የሚጸየፍ ስፍራ ተቀምጦ ነበረ። ቦታው የረከሰው ስፍራ ላይ ተቀምጦ ነበረ። ጻድቅ መገኘት የማይገኝበት ስፍራ ተገኝቶ በሶዶም በር ተቀምጦ ነበረ። መልአኩ ሲመጣ አየ፣ ነፍሱንም እያስጨነቀ መልአክቱም ሲመጣ ወደ ሶዶም በሚገባበት ጊዜ በምሽት ወደ ሶዶም በሚገባበት ጊዜ ሁለቱ መላእክቶችን ባየ ጊዜ ተነስቶ ሰገደለት ብሎ ይናገራል። እግዚአብሔር አምላክ የተመሰገነ። ወገኖቼ
እኛም መልካም ስፍራ ቁጭ ብለናል ብለን ለራሳችን የመረጥነው ስፍራ እግዚአብሔር የማይገባው ስፍራ ቁጭ ብለን እግዚአብሔር የሚጸየፈው ስፍራ ላይ ቁጭ ብለን እግዚአብሔር መቀመጥ የሚገባንን ስፍራ ሳንቀመጥ እግዚአብሔር እንዳያገኘን ከማይገባ ስፍራ ወጥተን ወደ እግዚአብሔር ብንመለስ ለኛ መልካም ነው። እግዚአብሔር አምላክ የተመሰገነ ይሁን። ነፍሱን ጻድቅ ሰው ነፍሱን እያስጨነቀ በሶዶም በር ይቀመጥ ነበረ ይላል። ጻድቅ የማይቀመጥበት ቦታ፣ በረከሰው ስፍራ፣ እርኩሰት በበዛበት ሕዝብ መካከል በዛ ወደ ሶዶም ገብቶ ከሶዶም ሕዝብ ጋር በሶዶም በር ይቀመጥ ነበረ ብሎ ይናገራል። ፍርዱን እግዚአብሔር ሲያይ ፍርድንና ቅጣትን ሊያመጣ በዛ በሶዶም ላይ ጽድቅን ለጠሉትና በአመፅ በተሰማረው ሕዝብ ላይ እግዚአብሔር የቁጣ ፍርድ ሊያመጣ በነበረበት ጊዜ ሎጥን ለማስመለጥ እግዚአብሔር ሁለቱን መላእክት ወደ ሶዶም ላከ። እግዚአብሔር አምላክ የተመሰገነ ይሁን። በዘፍጥረት ምዕራፍ 13 ቁጥር 12 እንዲህ ይላል የእግዚአብሔር ቃል፣ አብርሃምም በከነዓን ምድር ምርጫውን አደረገ፣ በከነዓን ምድር ተቀመጠ። ሎጥ ግን በአገሩ ሜዳ ሁሉ ከተሞች ተቀመጠ፣ ድንኳኑንም እስከ ሶዶም ድረስ ዘረጋ ይላል። ወገኖቼ አብርሃም ከእግዚአብሔር ጋር በማይመችበት ስፍራ በኮረኮንቹ ስፍራ በከነዓን ምርጫውን አደረገ። ሎጥ ግን ለምለሙንና መልካም ውሃ ያለበት ለምለሙም ስፍራ አይኑን አንስቶ ሲመለከት ይህም ለከብቶቼ ምቹ ነው፣ ይሄንን ስፍራ መውረስ አለብኝ ብሎ ከአብርሃም ከወንድሙ ተለይቶ ቀስ በቀስ እየተጠጋ ሳይታወቅ ድንኳኑን እየነቀለ ወደ ሶዶም ገባ። ከሶዶማውያን ጋር ተቀላቀለ ድንኳኑን። አብርሃም ግን ከእግዚአብሔር ጋር የቀረው ለምለሙንም አላየም። አብርሃም ከእግዚአብሔር ጋር በከነዓን ቀራ። በዛም ስፍራም ደግሞ ከነዓን ያለው ምድር ኮረኮንቹን ምድር እግዚአብሔር ባረከለት፣ አሰፋለት። ወገኖቼ ከእግዚአብሔር ጋር የቀሩት ሰዎች፣ ከእግዚአብሔር ወደ እግዚአብሔር የተጠጉት ሰዎች ሁል ጊዜ በረከት ነው፣ ኪሳራ የለውም እና እግዚአብሔር ጋር ተጠግቶ ያልተመቸ ሰው የለም። እግዚአብሔር የሚመች አምላክ ነው። እግዚአብሔር መልካም አምላክ ነው። ወደ እግዚአብሔር የተጠጋው ተስፋውን እርሱን ያደረገ በረከቱ እጅግ ይበዛል እንጂ እጅግ አያንስበትም። እግዚአብሔር በረከት እንጂ ክሳራ የለውም። ሎጥ ግን መልካሙን አይቶ አይኖቹን አንስቶ በአይኖቹ ያየውን መልካሙን ስፍራ እየመረጠ ግን ወደ ሶዶም ወደ ጥፋቱ ስፍራ ወደ ረከሰው ስፍራ ገባ። እግዚአብሔር አምላክ የተመሰገነ ይሁን። ዘፍጥረት ምዕራፍ 19 ቁጥር 15 እንዲህ ይላል፣ እግዚአብሔርም ሎጥን ለማዳን ስለፈለገ ጎህ ሲቀድ በማለዳ በሶዶም የገቡት ሁለቱ መላእክት ሎጥን ተነሳ፣ ሚስትህንና ሁለት ሴቶች ልጆችን ይዜ በፍጥነት ውጣ፣ በከተማይቱ ኃጢአት እንዳትጠፋ እያሉ አስቸኮሉ ይላል። እግዚአብሔር አምላክ የተመሰገነ ይሁን። መላእክቱ ከእግዚአብሔር ዘንድ የተላከው ይህ ስፍራ ለአንተ የማይገባ ነው፣ ጻድቅ የማይቀመጥበት ስፍራ ነው። ይህ ስፍራ የአንተ ስፍራ አይደለም፣ የሚመች ጻድቅ የሚቀመጥበት ስፍራ አይደለም።
ለሕይወት የማይመች ስፍራ ነው። ሶዶም የገቡት ሁለቱ መላእክት ሎጥን ተነሳ፣ ምስትህንም አድን፣ ሁለቱንም ሴቶች አድን፣ ይዜ ውጣ በፍጥነት ከተማይቱ ልትጠፋ ነው፣ እግዚአብሔር ሊፈርድበት ነው፣ በእሳት ልትጠፋ ነውና እንዳትጠፋ በአስቸኳይ ምስትንና ሁለት ሴቶች ልጆችን ይዜ ውጣ ይላል። ሳትቀሰፍ ሳትጠፋ እግዚአብሔር አምላክ የተመሰገነ ይሁን። በዘፍጥረት ምዕራፍ 19 ቁጥር 17 እንዲህ ብሎ ይናገራል። መላእክቱም ወደ ሜዳ ካወጣቸው በኋላ ሎጥንና ቤተሰቦቹን መላእክቱም ወደ ሜዳ ካወጣቸው በኋላ እንዲህ ብሎ ትእዛዝ ይሰጣቸዋል። ካወጣቸው በኋላ እንዲህ ያለው ይላል፣ ራስህን አድን፣ ወደፊት እንጂ ወደ ኋላ አትመልከት። የምታየው እይታ ወደፊት ነው። ወደምትጠፋ ሶዶም ወደ ኋላ ተመልሴ ወደዛ የምታየው ወደፊት እንጂ ወደ ኋላ ብሎ ራስን አድን፣ ወደፊት እንጂ ወደ ኋላ ብሎ አዘዘ። በዚህም ስፍራ ወይም እዚህ አካባቢ ሁሉ አትቀመጡ አላችሁ። እንዳትጠፋም ወደ ተራራ ሸሽቴ አምልጥ ብሎ ይናገራል። የመልእክቴ ርዕስ ፖይንት እዚህ ላይ ስለሆነ በዘፍጥረት ምዕራፍ 19 ቁጥር 17 እንዳትጠፋ ራስን እንድታድን ራስን አድን። ስለዚህ ወደ ተራራ ሸሽቴ ወደ እግዚአብሔር ሸሽቴ አምልጥ ብሎ ትእዛዝ ሰጣቸው። እግዚአብሔር አምላክ የተመሰገነ ይሁን። በዘፍጥረት ምዕራፍ 19 ቁጥር 26 ወደ ኋላ አትዩ ብሎ መልአኩ ካስጠነቀቀ በኋላ የሎጥ ምስት ግን ባለመስማት መልአክቱ ያለውን ባለመታዘዝ ወደ ኋላ ተመለከተች። የጨው ሐውልት ሆና ቀራች፣ ወይም የጨው ሐውልት ሆነች፣ ደረቀች፣ ድንጋይ ሆና ቀራች ይላል። የሎጥ ኪሳራ መጀመሪያ ወደማይገባ ስፍራ እግዚአብሔር ሳይልከው የእግዚአብሔር ምሪት ሳይጠይቅ በዓይኑ አይቶ በምኞቱ ተወስዶ ዓይኑ የገባውን ስፍራ መልካም ብሎ የሄደውን የመረጠውን ስፍራ እግዚአብሔር ሳይመርጠው እግዚአብሔር ሳይቀድምለት ራሱ ቀድሞ አካሉ የሆነችውን ምስቱን አጣ፣ ካሰረ። ምስቱ የጨው ሐውልት ሆና ቀራችበት። በመጨረሻ ግን ባለመታዘዝ ሕይወቱን ለማውጣት ተጣጣረ። የሎጥ ኪሳራ አካል የሆነችው ምስት ቢያጣም ራሱንና ልጆቹንም በጭንቅ አመለጡ። ልጆቹም በጭንቅ አመለጡ። እግዚአብሔር አምላክ የተመሰገነ። አስጠንቅቋቸው ነበር። ባለመታዘዝ ምስቱን አጣ። አትዩ አላቸው። የሎጥ ምስት ወደ ኋላ ዞር ብላ ሶዶም በምትቃጠልበት ወደ ኋላ ዞር ብላ ያየችበት እርሷ ከሶዶም መውጣቷ ሳይሆን ልቧ በሶዶም ስለቀራ የሶዶም ፍቅር ስለነበራት ዞር ብላ የሶዶም ጥፋት ስትመለከት የጨው ሐውልት ሆና ቀራች። ወገኖቼ እግዚአብሔር ከዚህ ሁሉ ይጠብቀን። ባለመታዘዝ ሕይወት ማጣት አለ። ባለመታዘዝ ጉዳት አለ። ባለመታዘዝ ግን ከእግዚአብሔር መለያት አለ። ባለመታዘዝ ግን ኪሳራ አለ፣ ትርፍ የለውም። አብርሃም ግን አተረፈው፣ እግዚአብሔር ባረከው። ሎጥ ግን በኪሳራ ነፍሱንና ልጆቹን በጭንቀት አድኖ ተመለሰ። እግዚአብሔር አዳነው፣ ምሕረትን አደረገለት በመላእክቱ። ከዛ ሕይወቱን አተረፈ። እግዚአብሔር አምላክ የተመሰገነ ይሁን እና በኢሳይያስ ምዕራፍ 52 ቁጥር 11 እንዲህ ብሎ ይናገራል። ሌላ የእግዚአብሔር ቃል ወገኖቼ
እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ፣ ከዚህ ውጡ ወይም ሽሹ። እርኩሰት ነገርን አትንኩ፣ የእናንተ አይደለም። እርኩሰት ያጠፋችኋል። እግዚአብሔር የሚጸየፈውን አትንኩ። እርኩሰት ነገር አትንኩ፣ ለእናንተ የሚገባ አይደለምና ከእርኩሰት ራቁ፣ አትንኩ። እልፍ በሉ፣ ሽሹ ከዚህ የእግዚአብሔርን ዕቃ የምትሸከሙ ሆይ ይላል እና ስለዚህ አትንኩ። እርኩሰት ነገር ለእናንተ የሚገባ እናንተን አይመጥንም ነው የሚለው እና ከመካከላችሁ ውጡ ይላል። ንጹሐን ሁኑ፣ ከእርኩሰት መካከል አትኑሩ፣ በረከሰው ስፍራ አትኑሩ እና በተቀደሰው ስፍራ ኑሩ። ውጡ ከተረከሰው ስፍራ፣ የማይገባውን ስፍራ አትመልከቱ፣ አትቀመጡ፣ ነፍሳችሁን አድኑ። በቅድስና ለእግዚአብሔር ኑሩ፣ በጽድቅ ኑሩ። ጽድቅን የተሸከማችሁ እናንተ የእግዚአብሔርን ዕቃ የተሸከማችሁ፣ የእግዚአብሔርን ጽድቅ የተሸከማችሁ፣ የእግዚአብሔርን ጸጋ የተሸከማችሁ፣ የእግዚአብሔርን ስጦታ የተሸከማችሁ እርኩሰት ነገር ጋር አትነካኩ፣ እርኩሰት ነገርን አትንኩ። ተለዩ፣ ንጹሐን ሁኑ። እግዚአብሔር ቅዱስ ነውና እግዚአብሔር በቅድስና በእግዚአብሔር ፊት ንጹሕ ነው እግዚአብሔር። እናንተም በቅድስና ንጹሐን ሆናችሁ በእግዚአብሔር ፊት ተመለሱ ብሎ ይናገራል። ለማ እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እግዚአብሔር የሰጣቸውን ጸጋ፣ እግዚአብሔር የሰጣቸውን ያሸከማቸውን ስጦታና ጽድቅን፣ ጸጋን፣ ስጦታዎችን የተሸከማችሁ እና ስለዚህ የእግዚአብሔርን ዕቃ የተሸከማችሁ እናንተ የከበረውን ዕቃ ከእግዚአብሔር ተቀብላችሁ የተሸከማችሁትን የተከበረው ስጦታ ከእግዚአብሔር ተቀብላችሁ የተሸከማችሁ ከዚህ ንጹሐን ሁኑ፣ በጽድቅ ተመላለሱ፣ ንጹሐን ሁኑ፣ በጽድቅ ኑሩ። እግዚአብሔር ጻድቅ ነው፣ እሱም ምሰሉ ብሎ እግዚአብሔር ይናገራል። እግዚአብሔር አምላክ የተመሰገነ። እግዚአብሔር ይባርካችሁ።